ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ አላ ኢላሃ ኢላ አንተ ካንተ በስተቀር በእውነት የሚመለክ አምላክ የለም ሱብሓነክ ጥራት ይገባ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ ሚነል መዝሉሚን አላሉ ራሳቸውን ዝቅ አረጉ በአንድ አሰር ላይ ሲነገር ዩኑስ አለይሂ ሰላም ይባላል ልክ አሳ ነባሪ ውስጥ ወድቀው አሳ ነባሪው እንግዲህ አስበው አሳ ነባሪ አንዴ አኝ ካለ እንዴት እንደሚጨፈልቅ ከባድ ወፍጮ ነው ግን አላህ ትእዛዝ ነው የሰጠው ስጋውን እንዳይበላ በአደራ መልክ እንዲቀመጥ የአሳው ነባሪ ሆዳለ ጨለማ ነው ለሊት ነው ወቅቱ ጨለማ አለ የባህሩ ጨለማ አለ በሶስት ጨለማዎች ነው ፈናዳ ፊ ዙሉማት አለ የዚህ ሰዓት ሲጣራ ሰማይ ድምጻቸው ሄደ ይባላል ለማ ዳ ፊ በጥን الحوت ይላል ዩኑስ አለይሂ ሰላም አሳ ነባሪ ወድ ውስጥ ነው በተጣራ ሰዓት قالت الملائكه መላእክቶች አሉ ያ ረቢ هذا صوت معروف ጌታችን ወይ እኮ የሚታወቅ ድምጽ ነው من بلاد الغربيه ከዛ ከዱንያ ምዕራብ አካባቢ ካለው አካባቢ የሚታወቅ ድምጽ ነው ሩቅ ነው ከተማው فقال الله عز وجل اما تعرفون ذلك ታዲያ ማን እንደሆነ አታውቁም እንዴ አላቸው قالوا ومن هو ማን ነው እሱ አሉ መላእክቶች قال عبد يونس بارك يونس ነው አለ አላህ قال عبدك يونس الذي لم يزل يرفع له عمل متقبل አያችሁ ودعوه مستجابه ያ በጥሩ ሰዓት በሰላሙ ሰዓት ስራ ወደ አንተ መሄድ የምትቀበለው ዱዓው ሙስተጃብ ነው ዩኑስ አው قالوا يا رب ጌታችን ወይ ያሉ መላእክቶች أفلا ترحم ታዳት ታዝንለትም ما كان يصنع في الرخاء በዛ በደስታ በአማኑ ሰዓት አንተን ሲገዛ የነበረው ሁኔታ አስበህ ያን ሁኔታ አይተህ አሁን አታዝንለትም ከዚህ ጭንቀት ፈቱንጂሁ ነጃት ለው من البلاء ከዚህ በላ አሉ አያችሁ በደስታ ሰዓት ከአላህ ጋር ተዋወቀ በጭንቅ ሰዓት ማን ነው የሚደርስለት አላህ قال بلا እንዴታ فأمر الله الحوت الله አሳነባሪውን አዘዘው فطرحه بالأراء ወረወራቸው እንዲተፋቸው ይሄንን ታሪክ ነው እንግዲህ አላህ Subhanahu Wa Ta'ala ዱዓቸውን ተቀበለ فاستجبنا له ለሱ ዱዓውን ተቀበልነው ወነጀይናሁ من الغم ከጭንቀት ማዳነው አለና ለኛ መልእክት ነገረን ምን ሲል وكذلك እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን እንዲህ በዚህ መልኩ ከአላህ ጋር በደስታው ሰዓት የተዋወቀ ወጣት ሲሆን አላህን ያወቀ